ተናስተን ተመልካቾቼ እንደምናላችሁ ይህ ሎየርስ ፎር ኢትዮጵያ ወይም ደግሞ የህግ ባለሙያ ለኢትዮጵያ በተሰኘ ርዕስ እየተዘጋጀ ወደ እናንተ የሚደርስላችሁ ግን መሰረት ያደረጉ ሐሳቦችን የማካፍልበት አስተማሪ ፕሮግራም ነው። ፕሮግራሙን ይዤላችሁ የቀረብኩት እኔ ዮናታን ዳዊት ነኝ። በዛሬው ፕሮግራሜ ይዤላችሁ የቀረብኩት በህግ ስለ ሰው ቪዲዮ ላይ ከነበረው ቀጣይ ክፍል የአንድን ሰው ማንነት የምንለይባቸው መሰረታዊ ጉዳዮች ምንድናቸው ከሚሉት ውስጥ በሁለተኛነት ደረጃ የተጠቀሱትን አንድን ሰው ለመለየት የዜግነት የመደበኛ መኖሪያ አድራሻውን ወይም ደግሞ መኖሪያ አድራሻውን እንዲሁም ደግሞ የጊዜያዊ መኖሪያ መሰንበቻውን በመለየት የዛን ሰው ትክክለኛ ማንነት ማወቅ የምንችልባቸው ዋነኛ መስፈርቶች ሲሆኑ ዜግነት የሚለው ሐሳብ በዋነኝነት የሰብአዊ ማህበራዊና ፖለቲካዊ የሆኑ ግንኙነቶች መካከል በአንድ ሀገር ውስጥ አንድ ሰው ከአንድ ሀገር ጋር ያለው ቁርኝነት መሆኑ የሚገለጽ ሲሆን መኖሪያ አድራሻ ብለን የምንለው ደግሞ አንድ ሰው ከአንድ ሀገር ጋር ያለውን ህጋዊ ግንኙነት የሚያሳይ ሲሆን ያለውን ትክክለኛ ሰብአዊ ማንነት በግልጽ ሊያሳየን የሚችል ሲሆን ያ ሰውም ደግሞ ያንን መኖሪያ አድራሻ መቀየሩ የያዘውን ዜግነት ሊያሳጣው እንደማይችል በህጋችን ውስጥ ተካቶ እናገኛለን ማለት ነው። ስለዚህ መኖሪያ ቦታ ወይንም ደግሞ ሬዚደንስ ምንድነው የሚለውን በምንመለከትበት ጊዜ ለጊዜው የሚኖርበት ቦታ ስለመሆኑ በፍትሐብሔር ህጋችን አንቀጽ 174 ላይ የተገለጸ ሲሆን ድንገተኛ መሰንበቻ ወይም ደግሞ በእንግሊዝኛው ሜሪ ሶጆርን ብለን የምንጠራው በአንቀጽ 175 ላይ እንደተገለጸው ለጊዜው አንድ ቦታ የሚሰነብትበት ስፍራ መሆኑ ተገልጾ እናገኛለን። በንዑስ አንቀጽ 2 ላይ ግን ምንድነው የሚያብራራው ነገር ይህ የሚሰነብትበት ቦታ ከ3 ወር ያለፈ እንደሆነ ይህ ቦታ የመኖሪያ ቦታ ሊሆን እንደሚገባና ነዋሪ መሰንበቻነቱን ሊያበቃ እንደሚችል ተገልጾ እናገኛለን። በአንቀጽ 177 ላይ ደግሞ አንድ ሰው ብዙ የመኖሪያ ቦታዎች ሊኖሩት እንደሚችሉና በንዑስ አንቀጽ 2 ላይ ይህ አይነት ሁኔታ በሚያጋጥምበት ጊዜ ወይም ደግሞ ተጨማሪ የሆኑ ሌሎች ቦታዎች ተደርገው ሊወሰዱ እንደሚችሉ በዚሁ በፍትሐብሔር ህጋችን ላይ ተቀምጦ እናገኛለን። ቦታውን ለመለየት ታዲያ ይህ ሰውዬ የተለያየ ቦታ የሚኖር ከሆነ እንዴት ነው ቦታውን ልንለይ የምንችለው በምንልበት ጊዜ መሰረታዊ መስፈርቶች አሉ። አንደኛው መሰረታዊ መስፈርት ምንድነው? ይህ ሰውዬ የኑሮ ክንውኖቹን ጋብቻ ሊሆን ይችላል፣ ማህበራዊ ህይወት ሊሆን ይችላል፣ ኢኮኖሚያዊ እንቅስቃሴዎቹንም አካቶ በዛ ስፍራ ላይ የሚያደርጋቸው መሰረታዊ እንቅስቃሴዎች ላይ አተኩሮ በማየትና ይህ ሰውዬም ደግሞ ከዛ ቦታ ጋር ያለው ምልልስ ወይም ደግሞ እዛ ቦታ ላይ በተገቢው መንገድ የሚመላለስ በማህበረሰቡ የሚታወቅ ከሆነ በዛ ስፍራ ላይ ቋሚ ኑሮ አለው ተብሎ እንደሚታሰብ እንዲሁም ደግሞ በቦታው ላይ ያለው የጊዜ ቆይታ ወሳኝነት አለው ማለት ነው። የመኖሪያ ቦታን በሚመለከት ከዚሁ ጋር አንድ ላይ አካቶ የያዘው ምንድነው? በልዩ ሁኔታ ሲያስቀምጠው በአንቀጽ 176 የመኖሪያ ቦታ ከሌለው ወይም ደግሞ ያንን ትክክለኛ የሆነ የመኖሪያ ቦታውን በአስረጅነት ሊቀርቡ የሚችሉ ማስረጃዎችን ማቅረብ ካልተቻለ ያ ሰውዬ የተገኘበት ቦታ የመኖሪያ ቦታው ሊሆን እንደሚችል ህግ ግምት የሚወስድበት ስለመሆኑ ተገልጾ እናገኛለን። የተጋቡ ሰዎች፣ ህፃናት ወይም ደግሞ ለአካለ መጠን ያልደረሱ የተከለከሉ ሰዎችን በሚመለከት ደግሞ በዋነኛነት የተጋቡ ሰዎችን በሚመለከት በተሻሻለው የቤተሰብ ህጋችን አንቀጽ 53 ላይ እንደተገለጸው ባልና ሚስት አብረው ለመኖር እንደሚገደዱ ይገልጽና በአንቀጽ 54 ላይ ደግሞ በዚሁ በተሻሻለው የቤተሰብ ህጋችን የሚኖሩበትን ስፍራ በጋራ ሊወስኑ እንደሚችሉ እንዲሁ ተቀምጦ እናገኛለን። በፍትሐብሔር ህጋችን አንቀጽ 178 ንዑስ አንቀጽ 1 ላይ ደግሞ ያገቡ ሴቶች የራሳቸውን የመኖሪያ ቦታ ሊወስኑ እንደሚችሉና ሊኖራቸውም እንደሚችል ተገልጾ እናገኛለን። ለአካለ መጠን ያልደረሱ ወይም ደግሞ በችሎታ ምክንያት የተከለከሉ ሰዎችን በሚመለከት በአንቀጽ 265 ላይ አሳዳሪው የሚኖርበትን ቦታ ሊወስን እንደሚችልና ያለ ፍቃድ ደግሞ ከአሳዳሪው ፍቃድ ውጪ
የተንቀሳቀሰ እንደሆነ ያ ልጅ እንዲመለስ ሊያስገድደው ደግሞ ፈጽሞ ያለ ፍቃዱ ሌላ ቦታ ሊቀይር እንደማይችል በሕጋችን ውስጥ ተካቶ እናገኛለን። የተከለከለ ሰውን በሚመለከት ደግሞ በአንቀጽ 362 ላይ አሳዳሪው በሕግ ችሎታ ማጣቱ ማስታወቂያ የወጣበት ቦታ ላይ ሊሆን እንደሚገባ ወይም ደግሞ ትክክለኛ የዛ ሰው መኖሪያ ቦታ ያ እንደሆነና በንዑስ አንቀጽ 2 ላይ ደግሞ ቦታውን የለወጠ እንደሆነ ይሄ የተከለከለ ሰው ግዴታ አሳዳሪው አዲስ የተለወጠበት ቦታ ላይ መከልከሉን ሁኔታ እንዲነገር ሊያደርግ እንደሚገባ በንዑስ አንቀጽ 2 ላይ ተገልጾ እናገኛለን። አንቀጽ 179ና አንቀጽ 180ን በምንመለከትበት ጊዜ ደግሞ ነጋዴዎችና የመንግስት ሰራተኞች ስራቸውን የሚያከናውኑበት ቦታ መኖሪያ ቦታቸው ሊሆን እንደሚገባ ተገልጾ እናገኛለን። ታዲያ ይህ በሆነበት ሁኔታ የመኖሪያ ቦታን በሚመለከት ልዩ የህግ ድንጋጌዎች ያሉ ሲሆን ለምሳሌ ያክል በፍትሐብሔር ህጋችን አንቀጽ 175 ላይ ከ3 ወር በላይ መኖር እንዳለባቸው ቢገልጽም አስገዳጅ ሁኔታ ደግሞ እስከ 6 ወር ግዴታ በአንድ ቦታ መኖር እንዳለባቸው የሚያትቱ ህጋዊ መሰረት ያላቸው ሌሎች ሁኔታዎች አሉ። እነዛ ሁኔታዎች ምንድናቸው የሚለውን በምንመለከትበት ጊዜ የጋብቻ ሁኔታ፣ የምርጫ ሁኔታ፣ የታክስ ግዴታዎችን ለመወጣት የግዴታ አንድ ሰው በዛ ቦታ ላይ 6 ወር መኖር እንዳለበት ተገልጾ እናገኛለን። መደበኛ ቦታ ወይንም ደግሞ ቋሚ የመኖሪያ አድራሻን በሚመለከት በአንቀጽ 183 ላይ በነዋሪነት አይነት ወይም ደግሞ የመኖር ሐሳብ እንዳለው በግልጽ የሚያሳዩ ሁኔታዎችን፣ ክንዋኔዎችን፣ ጉዳዮችን፣ ጥቅሞቹን ወይም ደግሞ የንግድ እንቅስቃሴዎችን፣ ማህበራዊ ህይወቶችን አጠቃሎ የሚኖርበት ቦታ ቋሚ የመኖሪያ አድራሻ ወይም ደግሞ መደበኛ የሆነ የመኖሪያ ስፍራ ተደርጎ እንዲወሰድ በዚሁ አንቀጽ ላይ ተደርጎ እናገኛለን። ይህንን ሁኔታ ማወቅ ለምንድን ነው ያስፈለገው? የዛን ሰው ቋሚ የመኖሪያ አድራሻ ለምን ማወቅ አስፈለገ የሚለውን ጽንሰ ሐሳብ በምንመለከትበት ጊዜ በዋነኝነት አንድ ሰው በሚኖርበት ስፍራ ህጋዊ ግዴታዎችን ሊወጣ ይችላል፣ ማህበራዊ ህይወቶችን ሊያከናውን ይችላል፣ ኢኮኖሚያዊ እንቅስቃሴዎችን ሊያከናውን ይችላል። ከዛ አንጻር ህጉ የሚተገበርበትን ትክክለኛ ስፍራ ለመለየት እንዲቻል ወይም ደግሞ የስርዓተ ህጉ አፈጻጸም በየትኛው እሱ ባለበት ስፍራ ነው ወይንስ ደግሞ እሱ ጉዳይ ካለበት ሰው አንጻር ካለው የቦታ ልዩነት አንጻር ህጉ ተፈጻሚ ሊሆን ይችላል የሚለውን ለመለየት እንዲያመች የግዴታ የአንድን ሰው ቋሚ የመኖሪያ አድራሻ መለየት አስፈላጊ ሆኖ ተገኝቷል ማለት ነው። በአንቀጽ 186 ላይ አንድ ሰው አንድ ብቻ ቋሚ የመኖሪያ አድራሻ ሊኖረው እንደሚገባና የተለያዩ ቋሚ የመኖሪያ አድራሻዎች ሊኖሩት እንደማይችሉ ይገልጽና በአንቀጽ 185 ላይ ግን ልዩ ሁኔታዎች አሉ። ለምሳሌ ያክል አንድ ሰው የሚሰራበት ስፍራ እና በቤተ ዘመድ ወይም ደግሞ የተለያየ ቦታ የሚኖር ከሆነ ያ ሰውዬ ትክክለኛ የቋሚ አድራሻው ሊሆን የሚገባው የቤተ ዘመድ ስፍራ ወይም ደግሞ ማህበራዊ ህይወቱን የሚመራበት ስፍራ ሊሆን እንደሚገባ በአንቀጽ 185 ላይ በግልጽ ተቀምጦ እናገኛለን። መደበኛ ቦታውን ቢለውጥስ ይሄ ሰው ለሚለው ደግሞ በአንቀጽ 187 ላይ ቦታውን በሌላ ቦታ እስካደረገ ድረስ ያ በሌላ ቦታ የተቀመጠበት ስፍራ ቋሚ የመኖሪያ አድራሻው ሊሆን እንደሚገባ ያሳስብና በአንቀጽ 188 ላይ መደበኛ ቦታው ካልታወቀ ይህ ሰውዬ በምክትልነት የያዘው ቦታ ሊወሰድ እንደሚገባ ወይም ደግሞ ሁለተኛነት ደረጃ የሚጠቀምበት የሚኖርበት ስፍራ ቋሚ የመኖሪያ አድራሻው ሊሆን እንደሚገባ ይገልጽልናል በንዑስ አንቀጽ 2 ላይ። በንዑስ አንቀጽ 3 ላይ ግን ምንድነው የሚለው? ያ ሰውዬ የተገኘበት ቦታ ማለትም ደግሞ በምክትል የሚኖርበትም ያልታወቀ እንደሆነ ያ ሰውዬ በተገኘበት ቦታ ያ ቋሚ የመኖሪያው አድራሻው እንደሆነ ሊታሰብ እንደሚገባ ሕጋችን አበክሮ አስቀምጧል ማለት ነው። የተጋቡ ሰዎችን በሚመለከት በአንቀጽ 189 ላይ ጋብቻው የቆየበት ቦታ ወይንም ደግሞ ተጋብተው በመኖር የጀመሩበት ቦታ እስከ ፈረሰበት ድረስ ያ ቦታ ቋሚ የመኖሪያ አድራሻቸው ተደርጎ ሊወሰድ እንደሚገባ እንዲሁ ያሳስብና በዚሁ አንቀጽ 189 ንዑስ አንቀጽ 2 ላይ ያቺ ሚስትየው ወይም ደግሞ ባልየውም ሊሆን ይችላል
አንደኛው ወገን ብቻ ከሞተ ወይም ደግሞ በሕግ የተከለከለ እንደሆነ የራሳቸው ቦታ ሊኖራቸው እንደሚገባ ወይም ደግሞ ቋሚ የመኖሪያ አድራሻ ሊኖራቸው እንደሚገባ ተቀምጦ የምናገኝ ሲሆን በአንቀጽ 190 ላይ ደግሞ በምንመለከትበት ጊዜ ለአካለ መጠን ያልደረሰው ሰው የአሳዳሪው ቋሚ የመኖሪያ አድራሻ የዛ ለአካለ መጠን ያልደረሰው ልጅ ቋሚ የመኖሪያ አድራሻ ተደርጎ ሊወሰድ እንደሚገባ ተቀምጦ እናገኛለን። በአንቀጽ 191 ስንመለከት ደግሞ ያ የተከለከለው ሰው በተከለከለበት ጊዜ የነበረበት ቦታ ቋሚ የመኖሪያ አድራሻ ተደርጎ ሊወሰድ እንደሚገባ ሕጋችን ውስጥ ተቀምጦ እናገኛለን። ተመልካቾቼ አብሬያችሁ የቆየሁት ዮናታን ዳዊት ነበርኩኝ። ይህ ሎየርስ ፎር ኢትዮጵያ ነው። ሀሳቡ ይጠቅማል ብላችሁ የምታስቡ ከሆነ ሼር፣ ላይክ፣ ኮሜንት በማድረግ እንዲሁም የዩቲዩብ ቻናል አለኝ እዛ ላይ ሰብስክራይብ በማድረግ ልትተባበሩኝ በአክብሮት ጠይቃችኋለሁ። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። መልካም